ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቼ ሰላም ብያለሁ። የኔ የብርቱካን 5 ዩቲዩብ ቻናል ፋሚሊዎች ሁለቱ ብርቱካን 5 ዩቲዩብ ፋሚሊዎች ሰላም ብያለሁ። ሳሩ ደግሞ ሊወርቅብኝ ነው እንዴ? ተው እንጂ። እና ዛሬ ነው አረንጓዴ ባረንጓዴ ላሳያችሁ። እንዴት አባቱ አካባቢ ያምራል መሰላችሁ። አረንጓዴ ስንዴው ትላላችሁ። ስንዴው ይሄ ጋር ደግሞ ዋሽማ አለ ሳር ነው። ይሄ ለከብት ምን ነው የሚሆነው? ፈጣሪ ይቅር ይበለኝ ረጋጋኩባችሁ። ይቅር ይበለኝ እና የከብት ምን ነው ረግጬው ሄልኩኝ። እየደረቀ ነው እናንተ። በስማም እንደዛ ባኑ ጓደኛ ወዲያውኑ ሙሽሽ ብሏል። ይኸውላችሁ እዚህ ጋር ደግሞ የከብት ምን ነው እየደረቀ እየተጠረገ ነው። ደረቁን የሚቀመጠው ደረቆች ነው ማታቁ ካላችሁ ይሄ ለከብት ምን ነው ደርቆ ለበጋ ሳር በሚያጡ ሰዓት ይሄን ይበላሉ። ቤት ውስጥ ይከመርና ማለት ነው ግቢ ውስጥ እና ይሄ ደግሞ ስንዴ ነው። በዚህ ጋር እንደምታዩት ስንዴ ነው። እንዴት አባቱ እንደሚያምር ፈጣሪ ለፍሬ ይበለውና ልክ መልክ ያድርሰው እንጂ አዝመራው በጣም ደስ ይላል። ዋይ አዝመራው በእንዴት አባቱ እንደሚያምር ጋይስዬ በጣም ነው ደስ የሚለው። እኔም እንግዲህ አረንጓዴ ባረንጓዴ ነው ዛሬ የለበስኩት። አረንጓዴ ባረንጓዴ ለብሻለሁ። እግዚአብሔር ይስጠው ሰውዬው ማጨር ሰጥቶኝ ጉዝጓዝ አጨርኩኝ ማለት ነው። ጉዝጓዝ አጨርኩኝ ተሰው ጋር ቀጠሮ ኖሮ የነበር ወደዚህ የመጣሁት ማለት ነው። እንዴት አባቱ ይቀነቀናል መሰላችሁ። አሁን በምን ልሰራው? ሽንታችሁን በሃይላንድ እየሸኑ እየሞሉ ዝጥለውታል። ኡፍ እግዚአብሔር ይላችሁ አቦ። እኔ ምሮ ሽንት በሃይላንድ ተሞልቶ ባይጣል ምን አለ ነው ላሳያችሁ ጋይስ። ይዋይ እስኪ ሳሩን ለማሰር ልሞክር። ወስልኬን ላስቀምጠውና ስልኩ እንደዚህ ይቀመጥና ሳሩን እንሰራው። ወይዬ ጉድ ቂጤን ሞገኝ በማ ወይ በፈጣሪ ስም እሺ ኑ አብራችሁኝ ተመልከቱ ምን እንደማረግ። ተመልከቱኝ ብያለሁ። አብራችሁኝ ነው ስለማይመች ነው። ሲሄድ ጤፉንም ማሳያችኋለሁ፣ አስጎበኛችኋለሁ ጤፉን። ወይኔ ዛሬ ባሬ ራሱ ተመጣ ይገለኛል። ቆይ እስኪ እንችን ሳሯን እናስራታለን። እስኪ ማን ነው ይሄ ትዝታ ያለባችሁ ጋይስ? እንደዛ አስራችሁ ምናምን ድሩላችሁ ወደ ቤት ስትመጡ እንደዚህ ሸክፋችሁ እንጨትም ትሸክፋላችሁ፣ ሳርም ይሸከፋል እና ይሄን ይመስላል። ይሄ እንግዲህ ልግዛብል ብዙ ብር ነበር አውጥቼ የምገዛው እስከ ዛሬ ጉዝጓዝ ስገዛ በጣም በብዙ ብር ነበር የምገዛው። ይሄ ቢያንስ 30 ብር በኢትዮጵያ ብር 30 ብር ገዛዋለሁ ማለት ነው። እስከ ዛሬ ተሞኝቻለሁ ያለማወቅ ጉዝጓዝ ገዛ ነበረ። አሁን ግን ይሄው እንደዚህ ያስኩት ማለት ነው። አሁን እሺ እንቆሰቁሰዋለን። እንቆስቁሰው በዚህ እንሻገርና ወደ ቤት እንሄድ። እየተመለስኩ ነው። ታችኛውንም መንገድ አለ። ቻይና መቼም ይሄን ነገር አቀናችሁ አንቀተዋል ሀገራችን። እና ሀቢብቲ አይ ላቭ ዩ ማይ ቻናል ፋሚሊዎች አይ ላቭ ዩ አይ ሚስ ዩ ቴንክ ዩ ሶ ማች ኦኬ ቴንክ ዩ። እንዴት አባቱ ጤፉ እንደሚያምር ተመልከቱ። ያው ገና ያሸዋል ገና
ገና ገና ያሸዋል ገና ጤፉ እንዴት አባቱ እንደተኛ እያችሁት አሜዚንግ ኢትዮጵያ ግሪን አሜዚንግ ኢትዮጵያ ግሪን አሜዚንግ አያችሁት? ይኸው እንዴት አባቱ እንደሚያምር ብቻ ጉድውልኝ ወይ እንዴት አባቱ ሙሽሙሽ እንዳለ ወይኔ ፈጣሪ ሆይ ፈጣሪ እናንተ ለሀገራችሁ ያብቃችሁ። በውጭ ዓለም የምትገኙ እህቶቼ ያሰባችሁት ተሳክቶ ለሀገራችሁ ያብቃችሁ። እኔ ማለት ነው ምንም ቢቀጠቅጡኝ ምንም ይሉኝ ስደትን ታውን በኋላ እኔ አልመኘውም። ገባችሁ? እግዚአብሔር ይመስገን ጥሩ ባል ጎበዝ ባል ሰጥቶኛል ፈጣሪና ማለት ነው። ቢያንስ እኔ ምንም ያኔ ዝም ብላችሁ እየመጨነቅ ባህሪ ያላ እንደዛ ነገሮች ያስጨንቁኛል። ለምን ስራ አልሰራም? ለምን ስራ ያልተቃናልኝም? በቃ ስራ መስራት አለብኝ ብዬ እየወሰንኩኝ ማለት ነው። ግን ምንም አልጨናነቅም። በቃ ብሰራም ባልሰራም የሚያስጨንቀኝ ነገር የለም ማለት ነው። እድሜ ለባሌ እላችኋለሁ። እኔ ክፋቴ ውሸቴን ማለት ነው እንዴት አባቱ እንደሚያመልክ አይስኝ ኦ ማይ ጋድ ትላላችሁ። እኔም እኮ የለበስኩት ደግሞ ግን አረንጓዴ በአረንጓዴ ነው። ደግሞ ማኮር መሰላችሁ በቃ እኔ ልሂድ አልኩትኝ ውሸቴን ማለት ነው። እኔ ልሂድና 1-2 ዓመት ሰርቼ ልምጣና ቤት እንሰራለን እና ቦታዬ ላይ ቤት እንሰራለን አልኩትኝ ውሸቴን ማለት ነው። እኔ ውሸቴን እኮ ነው እንደው እኔ ሲጀመር እኔ ባሌን ጥዬ መሄድ አልፈልግም። እኔ ባሌን ጥዬ ሲጀመር አልሄድም። እኔ ባሌን ጥዬ መሄድ አልፈልግም። ገባችሁ? ጥዬ አልሄድም። ከዛ የፈለገው እኔ አንድም አላገባም አንድም ባሌንና ልጄን ጥዬ አልሄድም። እኔ ለምንም ቢሆን እንደው ባጣ እኔ ስትሮ ጠርጋለሁ። ስትሮ ስራ አይጠፋም መቼም እንደምን ቁጭ ታልኩ ስራ አላጣም። ገባችሁ? ባጣ ማለት ነው። ከዛ ልሄድ ጊዜ አበደ ሰከረ አምርሬ ማለት ነው 10 ኪስ ገባ አመጣላችኋለሁ በአንደኛው ቻናሌ ማለት ነው። 10 ኪስ ገባ አመጣላችኋለሁ አሳያችኋለሁ ማለት ነው። 10 ኪስ ገባ ነው ባሌን የማወጣላችሁ። ከዛ አበደ ሰከረ ለምን ሲባል አለ እምቢ አሻፈረኝ አለ። ለምን እንደምትይዡ አለ ቅርቅር ይቀር እዚህ ሰርተን እናገኘዋለን። እዛ ሰርተሽ የምታገኙን ብር ካልኩሌት ሂሳብ ቼክ አረገው። እሱ ደግሞ የተማረ ነው እንደኔ አይደለም። አባቴ እንግሊዘኛ ያነባል። ሰላም አልፋዝ እግዚአብሔር ይመስገን እና የተማረ ነው እንግሊዘኛ ያነባል። እና አባቴ ሁሏን ቼክ ነው የሚያረጋት፣ ሂሳቧን ቼክ ያረጋት። ለዚህ ብር ነው ወምትሄጂው አለኝ እና እኔም የምሬን አይደለ አንተ ፋራ እያልኩኝ ማለት ነው። እና ደስ ይላል። አሁን ደግሞ ወደ ማታ ላይ ነው ሰላም ነው። አሁን ደግሞ ሰዓቱ ወደ ማታ ላይ ነው። ጀንበሯ እየቀዘቀዘች ነው። አረንጓዴው ይሄን ይመስላል። ይሄው አሁን በኋላ አረንጓዴ የለም ቆርቆሮ ነው የምታዩት። ባይ ባይ ጋይስ እየዙን ላይ መሰለኝ ይሄው እስከ ሳሪ